በነገራችን ላይ ሰዎች ባቡል ኸይርን ለማይ ሲመጡ ወይም ደግሞ ባቡል ኸይር ለሰዎች ገንዘብን አያስተባብር ማለትም ስራችን መገባ ስለሆነ ገንዘቡን ከሚሰጡን ይልቅ እንደዚህ ባስቤዛ የሚያመጡልን ለኛ የተሻለ ነው ምክንያቱም አንደኛ የማርኬቱ ነገር አለ ትራንስፖርት አለ ጊዜ አለ በተመሳሳይ ሁኔታ ደግሞ ነጋዴ ላይ ትልቅ ችግር አለ የሪሲት ችግር ይሄ ደግሞ ቻሪቲ ነው ግዴታ አንድ ማንኪያም አንድ ሹካም በገዛ በሪሲት መሆን አለበት ምክንያቱም ነገ ከነገ ከየት መጣ የሚለው ጥያቄ ስለሚኖር ማለት ነውና ያ በተመሳሳይ ሁኔታ ደግሞ እኛ በሪሲት አንድ ቃም እንገዛበትን ያለ ሪሲት አራት ልንገዛበት እንችላለን ስለዚህ ለኛ የሚሻለን እንደዚህ አስቤዛ የሚያመጡልን ነው ለኛ የሚሻለው ከብር በላይ ሌላው ደግሞ ያው ቅድም እንደነገርኩት የአስቤዛ ድጋፍ የሚደረግላቸው አሉ ብያለሁ በየወሩ በፋሚሊያቸው ልክ ስንት ፋሚሊ ናቸው የሚባለው ታስቦ ወራቸው ሲደርስ ሁሉም የራሳቸው ዶክመንት አላቸው በዚህ ዶክመንት መሰረት እየመጡ ይዘው ይሄዳሉ ማለት ነው በየወሩ ከመስከረም እስከ ነሐሴ ድረስ እነዚህን አስቤዛ ነው የሚወስዱት መኮሮኒ ያለ ሩዝ አለ ፓስታ አለ ዘይት አለ ምስር አለ ስለዚህ በወር መጥተው ሲሄዱ ይፈርማሉ ኔክስት መንዝ ነው መጥተው የሚወስዱት ማለት ነው ኦኬ ገባኝ ስለዚህ ሁሉም ቋሚዎች ናቸው ማለት ነውና እንደነገርኩ ከአብዛኛው አስቤዛ የሚወስደው ቤተሰብ የጋዜጠኞች ሚስቶች አሉ በፊት ጋዜጠኛ የነበሩ ለሀገር ትልቅ ባለውለታ ያላቸው እንዲሁም አርቲስቶች አሉ አሁን ላይ ያው ቤት የተቀመጡና ትልልቅ ሀገር ላይ ትልቅ ነገር የሰሩ ቤተሰቦች አሉ እነሱን አሁን እውነት መሳቃ ይዞ እዚህ መታችሁ ሰዱ ማለት በጣም ከባድ ነው ሰው ይላክላቸው ኖ እየመጡ ራሳቸው አስቤዛቸውን ነው ይዘው የሚሄዱት ሲመጡ ምንም አይነት ፎቶ አይኖርም ፈርሙ ብቻ ይዘው ሄዳሉ ማለት ነው ያው የበታችነት ስሜትም እንዳይሰማቸው በፊት እንዲነበርኩኝ የሚለው ነገር ውስጣቸው ላይ እንዳይፈጠር ማለት ነውና ያው ሰዎች ይሄን የሚያይ ፕሮግራም እንዳለ ሰዎች 1 ሊትር ዘይት ባቡል ኸይር ላይ ትልቅ ቫልዩ አለው 1 ኪሎ ሩዝም ባቡል ኸይር ላይ ትልቅ ቦታ አለውና የሚችሉትን አስቤዛ ባቡል ኸይር ብታመጡ ደስተኞች ነን እንቀበላለን ማለት ነው ቴንክ ዩ ሰምተሃል አንተ አንቺም ሰምተሻል ይዛችሁን በያቅማችሁ አዎ በያቅማችሁ